ለመሆኑ ፈተናው ሰኞ ደርሶ ያጠናችሁት ነገር ሁሉ ብን ብሎ እንዳይጠፋባችሁ እየፈራችሁ ይሆናል። ሰኞ ፈተና ያለባችሁ አሁን ላይ መረባበሽና መፍራት ምንም አይጠቅምም። ዋናው ምስጢር አእምሯችንን በእነዚህ ጥቂት ቀናት ውስጥ እንዴት መጠቀም እንደምንችል ብቻ ማሰብ አለብን። ዛሬ የቀሩትን አጭር ቀናት ተጠቅማችሁ ያነበባችሁትን ነገር ሁሉ ፈተናው ወረቀት ላይ ፈሰስ ለማድረግ የሚረዱ 3 ፈታኝ ሰርቫይቫል ዘዴዎችን አሳያችኋለሁ። በተለይ የመጨረሻው ዘዴ በዚህ አጭር ጊዜ ውስጥ ጨዋታውን የሚቀይር ዘዴ ነው። ከተዘጋጃችሁ ወደ ቪዲዮ። አንደኛው ትሪክ አዲሱን መረጃ ከምታውቁት ነገር ጋር ማገናኘት ነው። አእምሯችን አዲስና ከባድ መረጃዎችን ዝም ብሎ በደረቁ መያዝ አይመቸውም። ስለዚህ ልክ እንደ አንድ ትልቅ የሸረሪት ድር አድርጋችሁ አስቡ። አሁን የምታጠኑትን እያንዳንዱን ከባድ ፎርሙላ ወይም ቃል ቀደም ሲል በደንብ ከምታውቁት አስቂኝ ወይም ቀላል ነገር ጋር ማያያዝ አለባችሁ። ካልተያያዘ ግን አእምሯችን እንዳላስፈላጊ ነገር ይቆጥረውና ወዲያውኑ ያጠፋዋል። ለምሳሌ አንድን ከባድ ቃል ወይም ስም ለማስታወስ ከቃሉ ጋር የሚቀራረብ የሚገርም ወይም የሚያስቅ ምስል በጭንቅላታችሁ ፍጠሩ። አእምሯችን ከተለመዱና ከሚደጋገሙ የጽሑፍ ገጾች ይልቅ እንደዚህ አይነት ያልተለመዱና የሚያስቁ ምስሎችን ፈተና ላይ ቶሎ ብሎ ያወጣቸዋል። ምስሉ ይበልጥ እንግዳ በሆነ ቁጥር ለማስታወስ ይበልጥ ቀላል ይሆንላቸዋል። ሁለተኛው ትሪክ ደግሞ የ60 ሰከንድ የማስተማር ምስጢር ይባላል። ይህ ደግሞ በዚህ አጭር ጊዜ ውስጥ ልታደርጉት የሚገባ ትልቅ ድብቅ ምስጢር ነው። ዝም ብላችሁ መጽሐፉን በአይናችሁ ብቻ አታንብቡ። ያነበባችሁትን ክፍል ወዲያውኑ ለራሳችሁ ወይም ለጓደኞቻችሁ ለማስተማር ሞክሩ። የሚሰማችሁ ሰው በዙሪያችሁ ባይኖር እንኳን አንድን ርዕስ አንብባችሁ ስትጨርሱ መጽሐፉን ዘግታችሁ አሁን ያጠናችሁትን ነገር ልክ ለቅርብ ጓደኛችሁ እንደምታስረዱ አድርጋችሁ ድምፃችሁን አውጥታችሁ ለ60 ሰከንድ ያህል ለራሳችሁ አብራሩ። ነገሮችን በድምፃችሁ አውጥታችሁ ለብቻችሁ ለማስረዳት ስትሞክሩ ያልገባችሁና ፈተና ላይ ሊያሰናክላችሁ የሚችለውን ክፍተት አእምሯችሁ ራሱ ፊታችሁ ላይ ያመጣዋል። ብዙ ሰው አውቀዋለሁ ይላል፣ ነገር ግን በተግባር ለማስረዳት ሲሞክር ይንተባተባል። ስለዚህ ለመስታወታችሁ ወይም በስልካችሁ ካሜራ ለማስረዳት ሞክሩ። አንድ ጊዜ አንብቦ አንድ ጊዜ ማስተማር 5 ጊዜ ደጋግሞ ከማንበብ ይልቅ ውጤታማ ነው። ሶስተኛውና ማርሽ ቀያሪ ትሪክ የሰዓታት ልዩነት ክለሳ ወይም ኢመርጀንሲ ስፔስድ ሪፒቲሽን ይባላል። አብዛኛው ሰው ስህተት የሚሰራው ዛሬ አንብቦ እስከ ሰኞ ድረስ ጨርሶ አይመለከተውም። ከዚያም ሰኞ ጠዋት ለምን ቶሎ ጠፋብኝ ብሎ ይደናገጣል። አእምሯችን በተፈጥሮ በጥቂት ሰዓታት ውስጥ መረጃዎችን የመርሳት ባህሪ አለው። ነገር ግን መረጃው ሙሉ በሙሉ ከጭንቅላታት ከመጥፋቱ በፊት በየጊዜው ድጋሚ ስትከልሱት ትውስታው በቋሚነት ይቀመጣል። ዛሬ ጠዋት ያጠናችሁትን ማታ ከመተኛታችሁ በፊት ለ10 ደቂቃ በፍጥነት ይዩት። ነገ ድጋሚ ከልሱት። በቀጣይ ቀን ደግሞ ዋና ዋና ነጥቦቹን ብቻ ዞር ዞር ብላችሁ ይዋቸው። ይህንን ልክ ለተክል ውሃ እንደምታጠጡት አድርጋችሁ አስቡ። ለአንድ ተክል የ1 ዓመት ውሃ በአንድ ቀን አታፈሱበትም፣ በጥቂቱ ነው የምታጠጡት። ማስታወስም ልክ እንደዚህ። በእነዚህ ቀናት ውስጥ በሰዓታት ልዩነት መከለስ የተሻለ ውጤት ያመጣል። ቪዲዮውን ከመጨረሳችሁ በፊት ግን ይህንን በደንብ እንድታውቁ ትፈልጋለሁ። እናንተ በመማር ወይም በማንበብ ደካማ አይደላችሁ። ብዙ ተማሪዎች የሚቸገሩት አእምሯቸው እንዴት እንደሚሰራ ትክክለኛውን ዘዴ ስላልተጠቀሙ ብቻ ነው። ውጤታማ በሆኑትና ቶሎ በሚረሱ ተማሪዎች መካከል ያለው ልዩነት የተፈጥሮ ብልህነት አይደለም፣ የዘዴ ልዩነት ነው። አንዴ ትክክለኛውን አጭር መንገድ ከተጠቀማችሁ ፈተናውን በራስ መተማመን ትጋፈጡታላችሁ። ጭንቀታችሁ ይቀንሳል። አእምሯችሁ ከምታስቡት በላይ በጣም ኃይለኛ ይሆናል። አሁን የኔ ጥያቄ ለእናንተ ይህ ነው። ዛሬውኑ ከነዚህ ዘዴዎች አንዱን ተጠቀሙና ሰኞ ለሚሆነው ፈተናችሁ ተዘጋጁ። ቪዲዮ ከተመቻችሁ ላይክ እና ቻናሉንም ሰብስክራይብ ማድረግ እንዳትረሱ። ለሁላችሁ መልካም እድል።